ቆይ የኪሴን ባዶነት ያቅም ማነሴን ጉዳይን እንዴት እናድርገው ቢባልሳ ፊትና ላይ ከመውደቅ የኔ የሚሏትን የትዳራቻ ያንቆለጳጳሱ አንድ ዳቦ ለሁለት በልቶ ማደር ይሻል ይሆን እንዴ? አበባዬ ሆዴ ባዶ ነው ሳይሽ ገና ጠግባለሁ ከዚህ ጎዶሎ ዓለም አንቺ አለሽኝና ሙሉነት ይሰማኛል የብቸኝነትን መራር ጣም ከእንግዲህ አልቀምሰው በአካልም በመንፈስም ተጣምሬሻለሁና ድንገት እንኳን ዱንያ ቢለያየን እና ብንራራቅ ቅርቤ ካሉ ሴቶች ሁሉ አቀርቤ አይሻለሁ አንቺ ሐላሌ ነሽና ባካይ ነፍሴ ተረካባት ዘንድም አላህ የሰጠኝ ውድ ሀብቴ ነሽና እያሉ በትንሽ ነገርም ተብቃቅቶ መኖር ይሻል ይሆን እንዴ? የዛሬው መልእክቴ ከትዳር የሚሸሹትን ወንድሞቼን ይመለከታል። ኡስታዝ ይህን ርዕስ መስማት ሙስሊም እህቶቼ ይወዳሉ፣ ግን ደግሞ ሰምተው ሲጨርሱ ያላገቡት እህቶቼ ይታመሙብኛል። ምክንያቱም ብዙ ጠብቀዋልና ነው። ጨዋ ሆነው ክብራቸውን ሳያስደፍሩ አመታትን አስቆጠሩ፣ ግና ያ የሚጠብቁት ሰው አልመጣም። አንድ ሴት ትዳር በምትጠብቅበት ጊዜ ምናልባት እሷ ባሰበችው ጊዜ ሳይመጣ ይቀርና በጣም ሊረዝም ይችላል። አዩሀ الأحبة እንደው አቅለን እንደምንረዳው የትኛውም ነገር በጉጉት በጥበቃ በጣም ተፈልጎ የተገኘ ነገር ይጥማል ወይስ አይጥምም ከተባለ እጅግ በጣም ይጥማል አይደል? ወንድሞቼ እህቶቻችን እናንተን እየጠበቁ ነው። ና ወደ ወንጀል እንዳይገቡ ልታግዟቸው ግድ ይላችኋል። አለበለዚያ ግን ስለራሳችሁ ብቻ አይደለም ወንድሞቼ ስለ እህቶቻችንም ተጠየቃላችሁ። ግን እኮ ኡስታዝ ብዙ ወንዶችና ሴቶችም አሉ ፈላጊና ተፈላጊ ባለመገናኘቱ ምክንያት ጋብቻ ጋር ያልደረሱ። ወንድም ይሁን ሴት አላህ Subhanahu Wa Ta'ala የወሰነው ቀን እስኪደርስ ነው እንጂ የተጠበቀው ያላገባሽ እህቴ አንቺ ካገባችሁ እህቴ ስለምታንሽ አይደለም። በምንም አጣንሽም በሙሉነትሽ ልታምኚ ልትርግጠኛ ልትሆኚ ይገባል። አላህ Subhanahu Wa Ta'ala እዚህኛው ሴት ላይ ያኖረውን ውበት አንቺም ላይ አኖሮታል። አንቺም